ቤተክርስቲያንን ለክርስቶስ እንደምትገዛ ሚስቶች ለባላችሁ ተገዙ ነው የሚለው። አባት እናትን እየደበደቡ ካኖሩ አንተም ካልደበደብክ ጎበዝ ባል ይሆን ካይመስል። ፖዚቲቭሊ ግን ማክበር ደግሞ አሁንም በግሪኩ ዩላቦማይ ይሉታል። ይሄ ደግሞ ፖዚቲቭሊ ማክበር። አንድ ጊዜ በጣም የማረሳው ሰው ቤት ተደባደቡ። ሰው ቤቱ አይደባደቡ፣ ሰው ቤት ጎረቤት ሄደው ተደባደቡ። በምን ተደባደቡ? ጎረቤታችን ሰካራም ሴትዮ አለ እና አንዳንዴ ነው የምትሰክረው። ባሏ ፊልድ ሲወጣ ባሏ እያለ ጨዋ ነች። ደግሞ የምትጠጣው ይሄ ያበሻ አረቄ ነው። ባሌን ሰለቡት ትላለች እና ሰው ከበበ። የአካባቢ ሰው ማታ 4 ሰዓት ነው። እናቴ ቸኮል ትላለች። ገባች እና ሰውየው እንዲህ ዝርግት ብሎ ተኝቷል እና የሰውየውን እንትን ገላለጠችና ማዘር እንዲህ እያየችው ለካ እንግዲህ ነካክታ አገላብጣ ምናምን ትምላለና ሃንዬ አለ እኮ እንደ ድሮ ነው ትላለች። የዚህን ጊዜ ፋዘር ድሮ የታባሽ አይተሽዋል እንደሆነ ባል የሚስት ራስ ነውና ይላል። ስለዚህ ለባልሽ ተገዢ፣ ባልሽን አክብሪ። ይሄ ሌላው ስኬት ነው። ይሄ ሌላው ስኬት ነው። ግን ይሄ ማክበርን በራሱ አንዳንዴ ፎበስ እና ዩላቦማይ ይሉታል በግሪክ። ይሄ ማክበርን ይሄ ፎበስ ሁለት አይነት ማክበር አለ። አንድ ሰው ስናከብር ሁለት አይነት ማክበር አለ። ይሄ ፎበስ ማለት ሰውን ኔጌቲቭሊ ማክበር። ይሄ ፎቢያ የሚለው ከዛ ነው የመጣው። ሰውን ተንቀጥቅጦ ማክበር፣ ኔጌቲቭሊ ማክበር። ለምሳሌ ባልሽ ከስራ ሲመጣ ቡና ሳታፈይ ከቆየሽ ወይኔ ጉዴ ቡና ሳላፈላ ሰዓቱ ከምኔው ደረሰ፣ እስቲ ቶሎ በሉ አቤት ጉዴ ዛሬ ካልሽ ይሄ ፎበስ ነው። ይሄ ትክክለኛ አክብሮት አይደለም። ይሄ ኤክስ የሆነ አክብሮት። ይሄ አክብሮት ሮንግ ነው። ፖዚቲቭሊ ግን ማክበር ደግሞ አሁንም በግሪኩ ዩላቦማይ ይሉታል። ይሄ ደግሞ ፖዚቲቭሊ ማክበር። ፖዚቲቭሊ ማክበር ባልነቱን መሰረት አድርጎ ለምሳሌ ቡና ሳታፈይ ቢመጣ ሰውየው እንኳን መጣህ፣ ቡና አላፈላሁም አልደረሰም፣ ግን ያንተ መምጣት ራሱ ደስታ ሰጥቶኛል፣ አሁን አደርስልሃለሁ ማለት አለመንቀጥቀጥ። አንዳንድ ሚስቶች ባላቸውን ሲያከብሩ ይንቀጠቀጣሉ። ቅጥቅጥ ነው የሚሉት፣ በጣም ይንቀጠቀጣሉ። እንደዛ አለመሆን። አንዳንዴ እናትና አባቶቻችንን ስናይ የሚገርማችሁ ነገር እኔ እናቴ በጣም ትንቀጠቀጥ ነበር ፋዘር ከስራ ሲመጣ። እሷ የምታከብረው አይነት አክብሮት ፎበስ ነው በዚህ በቋንቋው ሲታይ ማለት ዩላቦማይ አይደለም። ምክንያቱም ጉዴ ነው አባታችሁ መጣ ትላለች። ልብ አድርጉ። ግን አሁን የዘመኑ ሚስት እኮ ሲመጣ ጎሽ እንኳን መጣ አይደል? ብዙ ጊዜ እህቶች ና በጊዜ ግባልኝ ነው የሚሉት ብዙ እህቶች። አንዳንዶች ደግሞ ባልየው ጨቅጫቃ ከሆነ ድንገት እንኳን ከመጣ መጣህ እንዴ ይላሉ። ጌታ እንዲህ ከመባል ይጠብቃችሁ ማለት ነው። እንደዛ ከተባልክ ፌል አድርገሃል ማለት ነው። ስለዚህ ሚስት በቃ ባሏን ማክበር አለባት። ባልሽን አክብሪ፣ ሪስፔክት አርጊው። ለምን? ምሳሌነቱ አሁን ለባል ምሳሌ የተደረገው እዚህ ኤፌሶን 5 ላይ ክርስቶስ ነው። ቤተ ክርስቲያንን ለክርስቶስ እንደምትገዛ ሚስቶች ለባላችሁ ተገዙ ነው የሚለው። ስለዚህ ባልሽን አክብሪ፣ ባልሽን ሪስፔክት አድርጎ እንደምን እንደ ባል ግን መንቀጥቀጥ አይደለም። ግን መንቀጥቀጥ የድሮ ባሎች እናቶቻችን የሚንቀጠቀጡት ስለሚማቱ ይማታሉ። ያሁን ባል ደግሞ አይማታም። አብዛኛው በጣም የባሰበት ካልሆነ በዚህ ዘመን በጣም ዲስኦርደር የሆነ ካልሆነ በቀር አይማታም። አንደኛ ክርስቲያን ባል ደግሞ መማታት የለበትም። ምክንያቱም አንዳንዱ ሚስቱን ይገርፍና እና ሚስቴ ላልቀጣልህ ነው አለኝ አንድ ጊዜ። መጽሐፍ ቅዱስ ደግሞ ምንህን ነው ቅጣ የሚለው? ሚስት ልጅ አይደለችም። ግን አንዳንድ ባል ደግሞ የአባት ሶፍትዌር የተሞላል። ንግግሩ እንዳባት፣ አክቱ እንዳባት፣ ልክ እንዳባቱ የሚሆን ባል አለ። ስለዚህ በተቻለ መጠን አንቺ ሪስፔክት አለ፣ አንቺ ሪስፔክት አለ። ምናልባት እንደዚህ አይነት ወንድሞች ትንሽ ከአባታቸው የወሰዱ እንደዛ አይነት ነገር አስተዳደጋቸው ተጽዕኖ የሚያደርግባቸው። በነገራችን ላይ አስተዳደጋችን ተጽዕኖ ያደርጋል። አባት እናትን እየደበደቡ ካኖሩ አንተም ካልደበደብክ ጎበዝ ባል ይሆን ካይመስልህ። ይሄ ስነ ልቦና በጣም ከባድ ነው። ለዚህ ነው ባልና ሚስት ሲጋጩ የኋላ ታሪክ እናጠናለን። ባክ ሂስትሪ አሰስመንት ምንለዋለና ምንድነው? የት ነው ያደገው? ከማን ጋር ነው የኖረው? አባቱ እናቱ እንዴት ነበር የሚያስተዳድሩት? እንደዛ አይነት ነገር እናጠናለን። እና ያም ተጽዕኖ እንዳያድርብን በጣም መጠንቀቅ አለብን። ግን ደግሞ ሚስት ፎበስ ሳይሆን ዩላቦማይ የሆነ አክብሮት ለባሏ መስጠት አለባት። ባሏን ሪስፔክት ማድረግ አለባት። ባሏ ፖዚቲቭሊ ሪስፔክት ማድረግ ባሏ ነው፣ ራሷ ነው፣ አፍቃሪዋ ነው። ሪስፔክት ማድረግ አለባት። እንደው ችግሮች እንኳን ካሉ በሰላም ቁጭ ብለው ተወያይተው ነው መፍታት ያለባቸው።
እንጂ እንደ ድሮ አባትና እናት በየሜዳው መደባደብ የለም። ድሮ እኮ ራሱ ባል እኮ ሚስትን ሲደበድብ አልቃ ራሱ እኮ የሚገላግል እኮ አይገባም እንዴ ሚስቱ ነቻ ታዲያ ይቅጣ ነው የሚባለው። እኔ ብዙ ጊዜ ፋዘር ማዘርን ሲደበድብ ገጥሞኛ። አንድ ጊዜ በጣም የማረሳው ሰው ቤት ተደባድበዋል። እኔ ልጅ ሆኜ ማለት ነው። ሰው ቤቱ አይደባደብም። ሰው ቤት ጎረቤት ሄደው ተደባደቡ ማለት ነው። በምን ተደባደቡ? ጎረቤታችን ሰካራም ሴትዮ አለች እና አንዳንዴ ነው የምትሰክረው። ባሏ ፊልድ ሲወጣ ትሰክራለች። ባሏ እያለ ጨዋ ነች። ደግሞ የምትጠጣው ይሄ ያበሻ አረቄ ነው። ከዛ የዛለታ ሴትዮዋ ባሏ ፊልድ ወጥቷል ሄድኩ ብሎ ቻው ብሎ ሄዷል። ከኛ አጥር ጎን ለጎን ነው። ከዛ ጠጥታ ባሏ ደግሞ የፊልዱ ስራ ተሰረዘ ተብሎ ተመለሰ ማታ። ባሏ ደግሞ ማታ ሲመለስ ከተማ ሰዎች ጋበዙት እና ጠጣ። እሱም ሰከረ። ሚስት ከቤት ሰክራለች። ባሏ ሰከረ። ከዛ ባሏ መሄድ አቅቶት በሸክም አመጡት በሸክም። ከዛ አምጥተው አልጋ ላይ ወርውረውት ሄዱ። ሚስትየው እንግዲህ ሰክራ ይሁን ብዥታ ፈጥሮባት ይሁን አይታወቅም። ልታስተኛው ስትል ልብሱን ልታወልቅ ስትል ነው መሰለኝ እንግዲህ ምን እንደታያት አይታወቅም። አለች። በቃ ቀለጠችው። የዛለ ደግሞ ፋዘር ትንሽ ጠጅ ይወዳል። ጠጥቶ ገብቷል እቤት እኛ ጋር ቡና ማታ። እኔ 4ኛ ክፍል ተማሪ ምናምን ነኝ። ሚስትየው ጮኸች። ምንድነው ተጮኸ አለች። እናቴም ፋዘርም ከዘራውን ይዞ ተነሳ እና ሚስትየው ምን እያለች ነው የምትጮኸው? ባሌን ሰለቡት እያለች ትጮኻለች። ምን ዳየች አይታወቅም። ባሌን ሰለቡት ትላለች እና ሰው ከበበ። የአካባቢ ሰው ማታ 4 ሰዓት ነው። እናቴ ቸኮል ትላለች። ገባች እና ሰውየው እንዲህ ዝርግት ብሎ ተኝቷል እና የሰውየውን እንትን ገላለጠችና ማዘር እንዲህ እያየችው ለካ እንግዲህ ነካክታ አገላብጣ ምናምን እንትን ብላለችና ሀኒዬ አለ እኮ እንደ ድሮ ነው ትላለች። የዚህን ጊዜ ፋዘር ድሮ የታባሽ አይተሽዋል ብሎ አሁን በዚህ ሰው ይማታል። ልብ አድርጉ። አንክቶ ለቀቃት። ሴትዮዋ እዛው ትላለች፣ ማዘር ትላለች። እኔ ደግሞ እናቴን ገደላት ብዬ እላለሁ እና ሰባብሮ ነው የለቀቃት በከዘራ። የድሮ ሰው እንግዲህ ልብ አድርጉ። በዚህ ዘመንስ ቢሆን እንዲሁ ቢያንስ እኮ እውነቴን ነው ብላችሁ እንትን ብለህ ቆይ በኋላ ቤት እንግባ ብለህ አይደል? ቅድም እኮ እንደዛ ስታረይ ልክ አይደለም። አዎ ቆይ እዚህ ጋር ሌላ ታሪክ አለ። እቤት ገብተህ ስል ኖ እዛው ነው መምታት እያለ ነው። እዚህ ጋር የአባት ሶፍትዌር የተጫለ ተገኝቷል። ሌላ እና ልብ አድርጎ አሁን እንዲህ ነው እያየን ያደግነው። አሁን ግን የተማርነው ወንጌል አይፈቅድም፣ ህጉም አይፈቅድም አይደል? ህጉም አይፈቅድም። በመሰረቱ ህጉም አይፈቅድም። ትጠየቃለህ። ድሮ እኮ በቃ ሚስቱ እንደበደባ ነው ማንም ይጠይቅህ የለም። በጣም የሚገርማችሁ እንደዛ መጥቷት በማግስቱ ፋዘር 12 ሰዓት ነው ወደ ስራ የሚሄደው እና እኔ ተኝቻለሁና እትላለች። ምንድን ነው ብዬ 11 ሰዓት ስነሳ ግድግዳ ይዛ ትሄዳለች ወደ ኩሽና። ምን ልታረግ? ቁርስ ልሰራለት። እኔም ማረሰው ቁርስ ልሰራ። ምን እያረግሽ ነው የማይሰራ? እሱ ይሄን ጠጅ ይጠጣል፣ ልቡን ይፍቀዋል። እስቲ የሆነ ነገር ልስራለት ብዬ ነው። ደረቱን ቀዝቀዝ አድርጎ ልቡን ይሄድ። ማታ እኮ ሰባብሯታል። ያሁንስ ገላምጣሃት። ጠዋት ቁርስ ልሰራ አይደለም፣ ፍርድ ቤት ደጅ ነች። ጠዋት ጠበቃ ነው የምታማክረው። ሄዳ ጠዋት ጠበቃ ነው የምታማክረው። ይበልጡናል ብዙ ነገር አይገርም። እና ይሄ እነሱ የሚገርማችሁ ነገር የሚፈሩት ፍርሃት እንዳልኳችሁ ፎበስ ቢሆንም ግን በዚህ መፈራራት ላይ ኡላቦማይ ቢሆን ፍርሃቱ ፖዚቲቭሊ ፍርሃት ቢሆን ሪስፔክትፉል የሆነ ፍርሃት ቢሆን ጥሩ ነበር። ግን እንደዛም ሆነው እንኳን ግን አብሮ ይኖራል፣ ተስማምተው ይኖራል። 50 ዓመት ነው የኖሩት። በጣም ይገርማቸዋል። እናቴ ምንድን ነው እንዲህ ያኖራችሁ? እንደው ብዙ እኮ ነገር ፋዘር ብዙ ፋውል ይሰራ ነበር ስላት 80 ቀልድ ነው ኢማጂን 80 እኮ ነው ትላለች። 80 ሌላ ጊዜ ምን ትዝ የሚለኝ እና ተከተለኝ ብላ አንድ ቀን እሱ የሆነች ሴትዮ አስቀምጧል መሰለኝ። የድሮ ሰው ጥጋበኛል እና የድሮ ሰው ስጋ ገዝቶ ነው የሚሄደው። አሁን ምንድነው የአሁን ወንድ ቪትስ ነው የሚገዛው። የድሮ ሰው ስጋ ገዝቶ ነው ሄደው። ከዛ ልክ ተከተል ዘነዘና ይዛ ትሄዳለች። ጨለማው እና ድክ እያልኩ እከተላለሁ። ከስራው አልጠፋም ነበር። ዛሬ ደፋቸዋለሁ ሁለቱንም ትላለች። ምንድነው ማየ እኔም ድንጋይ ሊያዝልሽ ይላታል።
እኔ በቃ እኔም ድንጋይ ይዛለሁ። እኔ አንቺ አንዳቸውን ትደፊያለሽ ብዬ ድንጋይ ይዣለሁ። ልክ ፋዘር ገብቶ ስጋውን አስቀምጦ ከዛ ስሟን ጠራና እስቲ ቢላዋ አምጪ ዛሬ የገዛሁት ሽንጥ ምናምን ይላል። የገዛበትን ዋጋው ላይ 5 ብር ነው ምናምን ሽንጥ ትልቅ ስጋ እሱን ገዝቶ ማለት ነው። ድሮ እንግዲህ ዱካም ነው ታውቃላችሁ። እንግዲህ ያኔ በጣም ከባድ ጊዜ ነው በርካሽነቱ ማለት ነው። እሷ ቢላ ልታመጣ ስትሄድ እናቴ ገብታ ልትማታ እኮ ነው ሄደችው። ስትገባ ሐሳቧን ለውጣ ያንን ስጋ ፍስ አርጋ አፈራ አባታችሁ ብሎ አትበሏትም ብላ ይዛ ወደ ቤት የደሞዝ ቀን ነው ሄዱት። የደሞዝ ቀን እምድር ባቡር ነበር የሚሰራው ፋዘር። ጎረቤቶቹ ሌሎቹም በሙሉ ቅምጥ አስቀምጠዋል። እነሱም ሄደዋል። የነሱ ሚስቶች ሰበሰበችና ኑ አረጋሽ ግን በፍጹም ኑ ብሉ አትጠብቁኝ ብሏል። እሱ ከትፋ ተበላ። 5 ሰዓት መጣ እሱ እዛ ጋር እሰይ የሚል ሰማው። 5 ሰዓት መጣ ማታ እሱ እንደው አብደሻል ልታብጂ ነው እንዴ አንቺ አለ። ገባ። ጠዋት ቁርስ ተሰራለት፣ ቡና ተፈላ፣ ሄደ። አይገርምም? ኢማጂን ልክ ነው። አግባብ አይደለም የሚያደርገው ነገር ግን ምንድነው ላሳያቸው የፈለኩት ምን ያህል ልበሰፊ እንደሆነ፣ በተለይ የድሮ እናቶች ምን ያህል ልበሰፊ እንደሆነ። አሁን ትንሽ እየተቸገርን ያለው ልብ ጠበበ። ልብ ኪስ ሰፋና ልብ ጠበበ። አሁን ገንዘብ አለን፣ ልባችን ግን ጠበበ። በእውነት እግዚአብሔር ልብና ኪሳችንን ያመጣጥንልን። ገቢ እናገኛለን። እውነት አሁን እናት አባቶቻችን ከሚኖሩት የተሻለ ኑሮ እንኖራለን አይደል? ከነሱ የተሻለ እንበላለን፣ ከነሱ የተሻለ እንለብሳለን። እነሱ በእግራቸው ነበር የሚሄዱት። እኛ ብዙዎቻችን መኪና እነዳለን ወይም ቢያንስ ጥሩ ጫማ እናረጋለን። እነሱ ደግሞ በእግራቸው ነው የሚሄዱት። ልብ አድርጉ፣ የሚረባ ልብስ የላቸውም፣ ግን ልባቸው ሰፊ ነው። እና ሚስት ትዳርን ለማቆየት ምን ያህል ዋጋ እንደምትከፍል እኔ በእናትህ አይቻለሁ። ግን ጌታን አታውቅም። አይገርም? አትጸልይም፣ እንዲህ አይነት የጋብቻ ሴሚናር አትካፈልም። ስለዚህ ሚስት ባሏን ሪስፔክት ማድረግ አለባት። ልክ ነው፣ እያስተማረች እየመከረች፣ አንዳንዴ ሲያስፈልግም እየገሰጸች፣ ግን ባሏን ማክበር አለባት። ስለዚህ ለባልሽ ክብር ስጩ፣ ተገቢውን የባልነት ክብር ስጩ። ሌላው ሶስተኛው ለባልሽ ተመቹ። ለባልሽ ምቾት ስጩ ለባልሽ። ምቾት ስል የሚስትነት ምቾት። ለምን? ሚስቱ አንቺ ብቻ ነሻ፣ ሌላ ሚስት የለውም። ጓደኞች አሉት፣ ወንድም እህቶች አሉት፣ እናት አባት አለው። ሁሉም ነገር ምርጫ አለው። አሁን እዚህ ውስጥ 4 ወንድምና እህት ያላችሁ 4 ምርጫ አላችሁ ስለ ወንድም ስለ እህት። አይገርም? 11 12 ጓደኞች ያላችሁ የጓደኛ ምርጫ አላችሁ። አሁን ብዙዎቻችሁ ጓደኛሞች ናቸው፣ ምርጫ አላችሁ። የባል ምርጫ ግን አለሽ? ስንት ባል ነው ያለሽ? አንድ። ስለዚህ ምቾት ስጩ። ባል የሚፈልጋቸው ምቾቶች አሉ ከሚስቱ ማለት ነው። በጣም ብዙ 8 9 ምቾቶች አሉ። እነሱን አልዘረዝርም ጊዜውም ስለማይበቃ። የመጀመሪያው ግን ባል ከሚስቱ የሚፈልገው ምቾት የቃላት ምቾት ነው። የአንደበት ምቾት ነው። የአንደበት ምቾት ልንገራችሁ፣ ብዙ ባልና ሚስት ግንኙነታቸው ብዙ ሚስቶች እኮ ከባላችሁ ጋር ኮሚኒኬሽናችሁ የሚበላቸው በአንደበት ነው። አንዳንድ ሚስቶች በጣም የሚያሳዝኑኝ ኩሽና ሲርመጠመጡ ውለው የሚጣፍጥ ዶሮ ወጥ ሰርተው በዚህ ያበላሹታል። ሲገባ ገና ጥሩ ኮሚኒኬት አያደርጉት። አንዳንዴ ሳይበላም ሊያድር ይችላል። ግን ደግሞ ባል ምን ይፈልጋል? በቃ ይሄ ቨርባል የሆነ ጥሩ ኮሚኒኬሽን ይፈልጋል። ጎሽ እንኳን ደህና መጣ፣ ስልክ እንኳን ስደውል በቃ ደህና ነህ፣ እንዴት ነው፣ ምን ነው ጠፋ፣ በቃ አስቤ እኮ ነው የደወልኩት እንጂ እንደደወላችሁ የት ነህ ሰው ያስባል አትልም። ሐሳብ የለብም፣ አታሽ ጉድጉዱበት። ሰውየው ይሄኔ ወይ ስራ እምቢ ብሎታል፣ ወይ ትራፊክ ከሶታል፣ ወይ የሆነ ነገር ሆነዋል። እህቶች ኮሚኒኬሽን ላይ ትንሽ መስተካከል ያለበት ነገር አለ። ለዚህ ነው ምሳሌ 31:26 ላይ ስለ ጎበዝ ሚስት ሲናገር አፏን በጥበብ ትከፍታለች። አይገርምም? አፏን በምን ትከፍታለች? በጥበብ ትከፍታለች። አያችሁ፣ ሚስት ባሏን ልታናገር ስትል አፏን ዝም ብላ አትከፍትም። መጀመሪያ ጥበብ ለምን? ባልን ማናገር ጥበብ ይጠይቃል። አሁን ብዙ እህቶች ከባላቸው ጋር ያላቸው ኮሚኒኬሽን የሚበላቸው ልጇን ባናገረችበት ቶን ባሏን ታናግራለች። ለምሳሌ ይሄንን ጠርሙስ ልጁን አቀብለኝ ለማለት ብትፈልጊ ስማንተ እሱን ጠርሙስ አቀብለኝ ማሙሽ አምጣ ልትዩ ትችላለች። ልጁ ሳይሰማሽ ቢሄድ ግን ቀጥሎ ባልሽ ይመጣል። ስማንተ ብትዩ የዓለም ጦርነት ያስነሳል። ልክ ባልሽ ጋር ሲሆን ቶን ይለወጣል። ቶን ለዋውጡ እህቶች፣
ቶንሽን ለወጥ አድርገሽ ማሬ እሷን ጠርሙስ ታቀብለኝ። ሁለቱም ምኑን አቀብለኝ ነው? ጠርሙሱን አቀብለኝ ነው አይደል? የተገለጠበት አገላለጥ ግን ይለያያል። ለዚህ ነው አፏን በጥበብ ትከፍታለች የርህራሄም ሕግ በምላሷ ነው ይላል። አይገርም? የርህራሄ ሕግ በምላሷ ነው። ስለዚህ ሚስት በተቻለ መጠን በንግግሯ ለባሏ መመቸት አለባት። ባሏን በዘዴ ማናገር አለባት፣ በጥበብ ማናገር አለባት። በንግግሯ ልትመቸው ይገባል፣ ለባሏ ማለት ነው። እንደውም ይሄ የርህራሄ ሕግ በምላሷ ነው የሚለው በጣም ይገርም። የርህራሄ ሕግ ምንድን ነው? የርህራሄ ሕግ የሚገርማችሁ የርህራሄ ሕግ የሚለውን ለማጥናት ያላገላበጥኩት መጽሐፍ የለም። ምንድን ነው የርህራሄ ሕግ? የርህራሄ ሕግ ያለው ንግግር ምንድን ነው? በኋላ ብዙ አጥኞች በሳውንድ አሰሙኝ፣ ዓለም አቀፍ አጥኞች ማለት ይሄንን ቢብሊካል ሲተረጉሙ የርህራሄ ሕግ ያለውና የሌለው ንግግር። ለካ የርህራሄ ሕግ ያለው ንግግር አለ፣ የርህራሄ ሕግ የሌለው ንግግር አለ። አንዳንድ ሰው ከሆዱ ተንኮል የለውም፣ እንትን ግን ይሄ ቨርባሊ የሚናገረውን ነገር አያውቅበትም፣ እንዴት እንደሚናገር ቶኑን አይቆጣጠርም። ሰላም ሲሉ የተቆጡ የሚመስሉ ሰዎች እንዳሉ ታውቃላችኋል። ብዙ የቸርች ላይ ሰላም ደህና ነህ ሲሉ ቁጭ አድርገህ እሱን ዕቃ የሚሉ ነው ይመስሉ፣ ሰላም የሚሉ ራሱ አይመስሉም። እንዲህ አይነት ኮሚኒኬሽን ግንኙነትን ያበላሻል። እና ይሄ የርህራሄ ሕግ የሚለው ነገር የርህራሄ ሕግ በምላሷ ነው ሲል ንግግሯ የሚስት የርህራሄ ሕግ ያለው ንግግር መሆን አለበት። ለምሳሌ ብዙ ጊዜ ይለዋል ባልሽ ጠዋት ከቤት ሲወጣ የሆነ ነገር ማታ ስትመጣ ይዘና ልትዩ ብትፈልጊ የርህራሄ ሕግ ያለው ንግግር አለ፣ የሌለው ንግግር አለ። ለምሳሌ የርህራሄ ሕግ ያለው ንግግር ምንድነው? ለምሳሌ ምን ይዞ ይምጣ ሲወጣ፣ እስቲ ከቤት ምን ይዞ ይምጣ ማታ ሲመጣ። እዚህ ምንድነው ባል የሚያመጣው? ማታ ምን ይዘ ይምጣ ይባላል? አትክልት መሰለ ከሆነ ከሽንጡ ላይ ትንሽ አስቆርጠ ይባላል። እሺ አትክልት ይዞ ይምጣ እንበል። አሁን እቺ ሚስት ማታ ስትመጣ አትክልት ይዘና ልትል ነው የፈለገችው። ንግግሯ የርህራሄ ሕግ ከሌለው ልክ ሰውዬው ጠዋት ሲወጣ ስማ ሄድክ እንዴ? ምን ስማ ሄድክ እንዴ? ምን ነው? ምንድን ነው? ሹልክ ብሎ መሄድ ና፣ ዝም ብሎ መሰስ ብሎ መሄድ። ማታ ደግሞ ስትመጣ ባዶ እጅህን ና አሉ። አትክልት ይዘህ ካልመጣ እራት የለም ብትለው ይሄ ንግግር የርህራሄ ሕግ አለው የለውም? የለውም። ይህ ሰውዬ አትክልቱን ያመጣል? አያመጣም። በቃ አትክልት ቤቱን ጠዋቱን ዘጋችሁ ሴትዮዋ በአንደበቷ ቁልፍ። ንግግሯ የርህራሄ ሕግ ካለውስ ጠዋት ሲሄድ ማሬ ሄድክ እንዴ? አያችሁ ደስ አይልም? ሄድ ዛሬ ደግሞ ቻው አትለኝም እንዴ? ምንድነው የተፈለገው? አቤት አትክልት ነው። ይሄ ፕሪኮንዲሽን ኦፍ አትክልት ነው ይሄ ንግግር። ሄድክ እንዴ? ምን ነው ቻው አትለኝም እንዴ? ኧረ ሳመኝ። ከዛ ይመጣል። እሺ በቃ ቸኩይ እኮ ነው ምናምን ይላል፣ ይስማታል። ማሬ ከቻልክ ምናልባት ከቻልክ ነው ከደከመቶ ከቻልክ ጊዜ ካለ አትክልት ገዝተና ኧረ እችላለሁ ደጄ ላይ እኮ ነው። ይሄ የርህራሄ ሕግ በምላሷ ነው የሚለው ነገር ይሄ ነው ልዩነቱ። የሚገርማችሁ ኢትዮጵያውያን ብዙ ጊዜ በንግግር ነው ግንኙነታችን የሚበላሽ። በንግግር ውስጣችን ተንኮል የለም፣ አንደበታችን ያበላሸዋል። ኮሚኒኬሽን አናቅም። ለዚህ ነው አንዳንድ አገልጋዮች እኮ ቢገርማችሁ ነገር ስናገለግል እኮ ራሱ ዝም ብለህ ኮስተር ብለህ ካገለገልኩ ሰው እኮ አሜን ሁሉ ላይል ይችላል። የሚያስፈራሩ አገልጋዮች አሉ። አንዳንዱ በቃ መልእክቱ እኮ ጥሩ ነው እንዳትሰማ ያደርጉሃል፣ ከቶናቸው እንዳትሰማ ያደርጉሃል። እና አንዳንዴ ኢየሱስ ጌታ ነው ስትል ራሱ ሲሉ ራሱ አሜን የሚል ይጠፋል። እኔ አንዲት እህት ድሮ አጥቢያ ላይ ሆኜ ማለት ነው ትቆጣለች፣ ልጅቷ በጣም ትቆጣለች። ከዛ ኢየሱስ ጌታ ነው ትልና ህዝቡን አሜንታ ራሱ በቁጣ ነው አሜን በል እዛ ጋር ሌላ ቢሆን አንደበትን ታላቅቃለህ አሜን በል ትላለች። ሰው ፈርቶ አሜን ይላል። የሚገርማችሁ ነገር ብዙ ነገር ያበላሻል። ልጅቷ ጀኒውን ነች፣ የጸሎት ህይወት አላት፣ በጣም ብዙ አገልግሎቶችን ትመራልናለች። እኛ ደግሞ እንድታገባ እንፈልግ ነበር እና አንድ ጓደኛዬ እባክህ እንደው ለምን እሷን አታገባ? እኔ እሷን ምን ቦጣኛል?
ለምን እንዴ እቺ ኢየሱስ ጌታ ነው ብላ የተቆጣች ነገ ባገባት የቤት ወጪ እንዴት ምትጠይቀኝ ይመስላል አለ። እንዴት ነው አልኩት። አንተ የዘይት መግዣ ጫ ምታረገኝ ነው ይመስላል። አያችሁ ይሄ ኮሚኒኬሽናችን ላይ በጣም መጠንቀቅ አለብን። በተለይ በንግግር ተግባቦት ላይ በጣም መጠንቀቅ አለብን እና ሚስት በንግግር የሚያባብል አንደበት ነው እናንተ ላይ የሚያምረው። የሚያባብል አንደበት፣ ትህትና የተሞላ አንደበት። ለዚህ ነው አንዳንድ ጊዜ እኮ ባልሽን የፈለገ ነገር እኮ ብትጠይቀው በቃ ካባበልሽው ይሰጣል እኮ። በእልህ ከሆነ ሰውየው አንደኛ ጄኔቲካሊ ወንድ ነው፣ ወንድ እልህኛ። በቢሄቪየር ላይ በተደረገ ጥናት ወንድ እልህኛ፣ ጄኔቲካሊ እልህኛ። የኛ ደግሞ ድርብ እልህኝነት ቢሆነው አበሻ ነን። አበሻን በራሱ በፍቅር ካልሆነ ከባድ ነው። እና አንዳንዶች እኮ ጫማ ልታስገዛ ስትል አንተ ራት እየበላህ መጣ ስማ ለአንተማ ትቀያይራለህ፣ ይሄን ሰሞን ጫማ ካልገዛህ ይሄ ቤት ይገለባበጣል ብትል ጫማ ቤት ቢኖርህ አልሸጥ ያለ ጫማ ቢኖር አሰጣት በዚህ ንግግር። ግን ማሬ ጫማ ያልቆ ነበር ካለህ ነው ከሌለ ተው ብትል ኧረ አለኝ እገዛልሻለሁ። አንድ ጊዜ በቃ እኔ ላፈርስ ነው ትዳሬን አለች። በጣም ከምንም ተነስተው ብዙ ንብረት አፍርተዋል። እንዴት ባሌ ከቤት እንደወጣ አይፈልግም። እንዴት እኔ በቃ ውስጤ ሱፐር ማርኬት የመክፈት እቅድ አለኝ። ልጆች እስኪያድጉ አለኝ። አሁን ልጆች አደጉ። በቃ እኔ ቤት እንድቀረቀር ነው የሚፈልገው አለች። በቃ አለች። ብዙ ጊዜ ጠየቅኩት፣ በሰው አስጠየቅኩት። አሁን ፍርድ ቤት ሄዳለሁ አለች። እንዴት ነው የጠየቅሽው አልኳት። በቃ መብቴ ነው ታረጋለህ ብዬ። አሁን ሰፈራችን የሆነ ህንፃ ተከራይቷል። ባለቤቱን እያለቀ ነው። ባለቤቱን አናግሬያለሁ። አንዱን ፍሎር ያኔ በነበረው ዋጋ እንግዲህ 1 ሚሊዮን ብር ብዙ ብር ነው። 1 ሚሊዮን ብር ወይ 500 ሺህ ብር እንኳን ቢሰጠኝ እኔ ለመነሻ ይበቃኛል አለች። ሁሉን ነገር እሱ ነው የሚያስተዳድር፣ እኔ መብት የለኝም አለች። ጥሩ አሁን ሂጂና የምትጠይቂበትን ዘዴ ልንገርሽ አልኳት። ሌላ ጊዜ ወይ የበላ ነው የጠየቀችው ወይ ሳሎን ቁጭ ብሎ ነው። አሁን ስጠይቂው መኝታ ቤት ስገቡ ጸጉሩን እየነካካሽ ሰውነቱን እየነካካሽ በቃ የምትነካካበት ቦታ ሁሉ ነገርኳት። የሚነካካበት ቦታ አለ ለስሜት